በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር አባቶች ካህናት፣ በተልእኮ ምስጢር የምትፋጠኑ ስዩማን እግዚአብሔር ወንድሞቼ ዲያቆናት፣ በክርስቶስም ክርስቲያን የተባላችሁ የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም የአስራት ልጆች፣ እግዚአብሔር የምወዳችሁ እግዚአብሔርን የምትወዱ ምእመናንና ምእመናት ሁላችሁም እንደምን ቆያችሁ? እንደምንስ እስከ ሰዓት ደረሳችሁ? ሁል ጊዜ የተመሰገነ ምስጋናውም የባህሪው ገንዘብ የሆነ ልዑል እግዚአብሔር በኪሩቤል ጀርባ የሚኖር በሱራፌል አንደበት በአራቱ ካህናተ ሰማይ የሚመሰገን ጥንትም በነቢያት ኋላም በሐዋርያት ዛሬም በልጆቻቸው የሚመሰገን ልዑል እግዚአብሔር ስሙ የተባረከና ከፍ ያለ ይሁን። ያለና የሚኖር የነበረ ዘላለም ሥላሴ አልፋና ኦሜጋ ስሉስ ቅዱስ ስማቸው የተባረከና ከፍ ያለ ይሁን። ንጽሕተ ንጹሐን አቅራርተ መዓት እመ ብዙኃን ከሞት ወደ ሕይወት የተሸጋገርንባት መለያችን ድንግል ማርያም ስሟ የተባረከ ይሁን። እንዲሁም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር አባቶች ካህናት፣ በተልእኮ ምስጢር የምትፋጠኑ ስዩማን እግዚአብሔር ወንድሞቼ ዲያቆናት፣ በክርስቶስም ክርስቲያን የተባላችሁ የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም የአስራት ልጆች፣ እግዚአብሔር የምወዳችሁ እግዚአብሔርን የምትወዱ ምእመናንና ምእመናት ሁላችሁም እንደምን ቆያችሁ? እንደምንስ እስከ ሰዓት ደረሳችሁ? ሁል ጊዜ የተመሰገነ ምስጋናውም የባህሪው ገንዘብ የሆነ ልዑል እግዚአብሔር በኪሩቤል ጀርባ የሚኖር በሱራፌል አንደበት በአራቱ ካህናተ ሰማይ የሚመሰገን ጥንትም በነቢያት ኋላም በሐዋርያት ዛሬም በልጆቻቸው የሚመሰገን ልዑል እግዚአብሔር ስሙ የተባረከና ከፍ ያለ ይሁን። ያለና የሚኖር የነበረ ዘላለም ሥላሴ አልፋና ኦሜጋ ስሉስ ቅዱስ ስማቸው የተባረከና ከፍ ያለ ይሁን። ንጽሕተ ንጹሐን አቅራርተ መዓት እመ ብዙኃን ከሞት ወደ ሕይወት የተሸጋገርንባት መለያችን ድንግል ማርያም ስሟ የተባረከ ይሁን። እንዲሁም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት የሚያገለግለኝ ቢኖር ይከተለኝ። እንደ እግዚአብሔር መልካም ፍቃድ በእናቱ ምልጃ በቅዱሳን አጋዥነት ዛሬ እኔና እናንተ የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 12 ከቁጥር 26 ላይ የተጻፈውን ኃይለ ቃል በማንሳት እንነጋገራለን። የሚያገለግለኝ ቢኖር ይከተለኝ። እስቲ ቃሉን በሉት። የሚያገለግለኝ ቢኖር ይከተለኝ። ስለ ቃሉ መድኃኔዓለም ኢየሱስ ክርስቶስ ስሙ የተባረከ ይሁን። ቃሉን የተናገረው ጌታችንና መድኃኒታችን
ኢየሱስ ክርስቶስ ነው። ቃሉን የጻፈው ሐዋርያው ቅዱስ ዮሐንስ ነው። ይህ ቃል የተነገረው የጽሬ ሰዎች በዓል ለማክበር ሊሰግዱለትም ከገሊላ ወደ ቤተሳይዳ ወደ ሆነችው ሀገር መጥተው ፊልጶስና እንድርያስን ኢየሱስ ክርስቶስን ለማየት እንፈልጋለን ብለው ጠየቋቸው ነበረና እነሱም መጥቶ ለጌታችን ሲናገሩ ይህንን ቃል መለሰላቸው ማለት ነው። ከዛ ከመለሰላቸው መካከል ነው ይህንን ዛሬ ልንማማርበት እንደሱ መልካም ፍቃድ የመረጥነው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ያስተምረን ያግዘን። ለዚህ አገልግሎት ምንድን ነው? ማንስ ማገልገል አለብን? እንዴትስ ማገልገል አለብን? የሚለውን እንደሱ መልካም ፍቃድ እናየዋለን። ለዚህ ጌታችን የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለሁበት አገልጋይ በዚያ ይኖራል፣ የሚያገለግለኝንም ማን ያከብራል ይላል? አብ ያከብረዋል። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ አብ አባቱ እንደሚያከብረው ነገራቸው ማለት ነው። እና አገልግሎት ማለት እንግዲህ ሰውና እግዚአብሔርን ማገልገል ማለት ነው። ባጭሩ ስንረዳ ሰውና እግዚአብሔርን፣ ብዙ ጊዜ እግዚአብሔርን ማገልገል ብቻ ነው አገልግሎት ብሎ የሚያስቡ ሰዎች አሉ። ሰውና እግዚአብሔርን ማገልገል ነው ብለን ነው የምንረዳው። አዎ ለሰው ስናደርግ ለእግዚአብሔር እንዳደረግነው ነው ማሰብ ያለብን። ሚስት ለባሏ ብትታዘዝ ለጌታዋ እንደምትታዘዝ አድርጋ ታስበው ትታዘዝለት። ባሪያውም ለጌታው እንዲሁ ለአምላኩ ለጌታው እንደሚያደርግ አድርጎ አስቦ ማድረግ አለበት ብሎ መጽሐፍ ይናገራልና፣ ስለዚህ ለሰው ማድረግ ለእግዚአብሔር እንደማድረግ ነው። ሰውን ማገልገል እግዚአብሔርን እንደማገልገል ነው የሚታየው ማለት ነው። እና ብዙ ጊዜ አገልግሎት ሲባል ወይም አገልጋይ ሲባል ክህነት ያላቸውን ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ብቻ ነው አገልጋይ ብለን የምናስበው። ይህ ስህተት ነው። ምዕመናን በክርስቶስ ስም እየተጠመቀ የክርስቶስ ልጅ የሆነ ሁሉ ምንድን ነው? አገልጋይ ነው ማለት ነው። አገልጋይ ነው። ሁሉም በእግዚአብሔር ፊት አገልጋይ ነው እንጂ ኃላፊነት የተሰጠው ብቻ አይደለም አገልጋይ የሚባለው ወይም ክህነት የተሰጠው ብቻ አይደለም። እና ሰዓትን፣ ጊዜን ለሰጠው ለአምላኩ መልሶ በመስጠት በአግባቡ እግዚአብሔርን ማገልገል ያስፈልጋልና እግዚአብሔርን ማምለክ ራሱ አገልግሎት ነው። ምን አልኳችሁ? እግዚአብሔርን ማምለክ አገልግሎት ነው። ይህንን ከመጽሐፍ ቅዱስ እንመልከት። ትንቢተ ዮናስ ምዕራፍ 9 ከቁጥር 1 ከቁጥር 9 ላይ ትንቢተ ዮናስ ምዕራፍ 1 ከቁጥር 9 ላይ ታንኳ ውስጥ ገብተው እየሄዱ ሳለ አውሎ ንፋስ ተነሳና ስረብሻቸው እነሱ ተጨንቀው ነበር። ዮናስ ግን ተኝተው ነበር እና ታንኳውን ሲመራ የነበረው አንዱ መጣና ቀስቅሰው፣ አንተስ ማን ነህ? እኛ ስንጨነቅ የምትተኛው ከወዴት ነህ? ስምስ ማን ይባላል? ስራስ ምንድነው? አለ። እሱ ተኝተው ነበረ፣ እነሱ ሲረበሹ ሲጨነቁ ማለት ነው። ብዙ ጊዜ ሀገራችን በጦርነት ፍቅር በማጣት ህዝቦቿም ሲሰቃዩ ሲቸገሩ ኃላፊነት የሚሰማቸው መሰማት ሲገባቸው ነገሮችን ማስተካከል፣ ማብረድ፣ ሰላም እንዲሰፍን ማድረግ የሚችሉ ብዙ ሰዎች ተኝተዋል አሉ። ያ ችግር የሚደርሳቸው የማይመስላቸው ማለት ነው። ቤተክርስቲያን ስትሰደድ ሰላሟን መመለስ የሚችሉ
ማረጋጋት የሚችሉ ነፃነቷን ማስጠበቅ የሚችሉ ባለድርሻ አካላት ተኝተው ያሉ ብዙዎች አሉ ማለት ነው። እግዚአብሔር አምላክ ልብ ይስጣቸው። እና ዮናስ ተኝቶ ነበር ይላል። ዮናስ ተኝቶ ሳለ ቀሰቀሰውና ሲጠይቀው ስሜ ዮናስ ይባላል፣ ስራዬም ምንድነው አለው። እግዚአብሔርን ማምለክ ነው አለው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔርን ማምለክ ምንድነው አልኳችሁ? አገልግሎት ነው፣ ስራም ነው ማለት ነው። እና እኛ ጊዜ ለሰጠን ለእግዚአብሔር ጊዜ ሰጥተን ማምለክ ያስፈልጋል። አምልኮት እግዚአብሔር መፈጸም ያስፈልጋል። አገልግሎትን ማስኬድ ያስፈልጋል። የተሰጠን ኃላፊነት መወጣት ያስፈልጋል እንጂ ጊዜ የለንም እያልን የእግዚአብሔርን አገልግሎት ማስታጎል የለብንም ማለት ነው። እና አገልግሎት ከእግዚአብሔር ጋር አንድ የምንሆንበት ህብረት ነው። አንድ የምንሆንበት ህብረት ነው ማለት ነው። ለዚህ ነው ርዕሳችን ላይ የሚያገለግለኝ ቢኖር ይከተለኝ አለው ማለት ነው። ከሱ ጋር አብረን የምንሆንበት ህብረት ነው ማለት ነው። ከዚህ ጋር ቃል ተነስቶ ነው ማቴዎስ ቀራጩ ተነስቶ ክርስቶስን የተከተለው ማለት ነው። ምንም ሳይፈልግ ቀራጭ ነው እሱ። ቁጭ ብሎ ነው የሚቀርጸው። ስራውን ትቶ የሱን የግሉን ስራ ትተው እንጀራውን ትቶ ሁሉን ነገሩን ትቶ ክርስቶስን ተከተለው ማለት ነው። እንዳራያችን መውሰድ ያስፈልጋል። እሱ እንዳራያችን መውሰድ ያስፈልጋል ማለት ነው። እና በዚህ ምድር ደግሞ ጌታችን አገልጋይ ነበር። ማርቆስ ወንጌል ምዕራፍ 10:45 ላይ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ብሎ ጌታችን ይናገራል። ሊገለገል ሳይሆን ሊያገለግለን ነው የመጣው። በዚያ ሰዓት ማንን ሲያገለግል ነበር? ህዝቡን አይደለ? ስለዚህ ህዝቡን ማገልገል ምንድነው? እግዚአብሔርን ማገልገል። ህብረቱ ደግሞ ከማን ጋር ነው? ከሱ ጋር ከእግዚአብሔር ጋር ነው ማለት ነው። እና እሱ አሁን በዚች ምድር ሲኖር ከህፃንነቱ ጀምሮ ነው አገልግሎት ጀመረው። ከህፃንነቱ ጀምሮ የወለደችውን እናቱንና ያሳደገውን ዮሴፍን ሲያገለግላቸው ነበር። በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ ተነስተው ከነሱ ጋር ወዴት ገባ ይላል? ወደ ናዝሬት ገባ። ይታዘዝላቸውም ነበር። እናቱ ማርያምም በልቧ ትጠብቀው ነበር ይላል። አስቡት፣ በህፃንነቱ ያገለግላቸው ነበር፣ ይታዘዝላቸው ነበር። ብዙዎቻችን ግን በቤተ ክርስቲያን አገልግሎት ብርቱ ሆነን ለቤተሰቦቻችን የማንታዘዝ፣ ለሽማግሌዎች የማንታዘዝ፣ ለሰዎች የማንታዘዝ ነን። ይህ ከኛ አይጠበቅም። ክርስትናችን ይህንን ብቻ ያስተምረን። የቤተ ክርስቲያን አገልግሎት ብቻ ያስተምረን። መጀመሪያ ከቤት ነው የሚጀምረው። በታምረ ኢየሱስ ተጽፎ እንደምታገኙት እንጨት ለቅሞ በንፋስ አስሮ በደመና ጭኖ ሲያመጣ ነበር። ታምር እየሰራ ማለት ነው። ውሃ ሲቀዳ በወንፊት ውሃ ያመጣላት ነበር። ይህንን ገብረ ታምር እያደረገ ማለት ነው ክርስቶስ በህፃንነት። ስለዚህ ለቤተሰቦቻችን መታዘዝ፣ ለሽማግሌዎች መታዘዝ፣ ለየትኛውም ሰው ለተባለው መታዘዝ ካለብን ማድረግ ካለብን አድርጎ ማለፍ፣ ያም ምንድነው ከአገልግሎት አንዱ ነው ማለት ነው። እና ለለኛው ምንድነው አገልግሎት ክርስቶስን የምንመስልበት ህይወት ነው ማለት ነው። ክርስቶስን የምንመስልበት በአገልግሎት ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምን መስሉ አለ? እኔን መስሉ። አንደኛ ቆሮንቶስ 11:1 ላይ እሱ በምን ክርስቶስን መሰለ? በአገልግሎት በምግባር። ክርስቶስ እኔ የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በብርሃን ሁሉ ተመላለሱ አይደል ያለው ሐዋርያው ቅዱስ ጳውሎስ። የዓለም ብርሃን ተብሏል አልተባለም? እንደውም ለዓለም ተሰቅያለሁ ነው ያለው። በምን? በስራ በአገልግሎት። ከሐዋርያት መካከል ሰባኪ ነው። በስብከት ዓለምን አብርቷል ማለት ነው። የዓለም ጨለማን አስወግዶ ስብከቱ ከጫፍ እስከ ጫፍ ደርሶ ዓለም ብርሃንን አገኝተዋል። ክርስቶስን ብርሃን የተባለ ክርስቶስን አገኝተዋል። ለዛ ነው ሐዋርያው ቅዱስ ጳውሎስ ብርሃን የተባለው ማለት ነው። ብርሃነ ዓለም ትላለች ቅድስት ቤተክርስቲያናችን። የሃይማኖት መዶሻ ይሉታል። ምክንያቱም ኢአማንያንን በስብከተ ወንጌል ቀጥቅጦ ስለሚያሳምናቸው ስለሚመልሳቸው ማለት ነው።
ስለዚህ ማንን መስሏል ሐዋርያ ቅዱስ ጳውሎስ? ማንን መስሏል? ክርስቶስን መስሏል። በምን? በስራው በአገልግሎት ማለት ነው። ክርስቶስን መስሏል። ከሰማዕታት ጋር ሰማዕት ነው፣ ከጻድቃን ጋር ጻድቅ ነው ማለት ነው። የጽድቅ ስራ የሰራ ነው ሐዋርያ ቅዱስ ጳውሎስ። ስለዚህ እኔ ክርስቶስ ስለምመስል እንደምመስል እናንተ ደግሞ ማንን መስሉኛል? እኔን ምሰሉ ይላል። አንደኛ ጢሞቴዎስ 3:16 ላይ ምን ይላል? እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ይላል። ያለ ጥርጥር ታላቅ ነው እግዚአብሔርን መምሰል። ከፍ ከፍም ያደርጋል። ከፍ ያሉ ብዙዎች አሉ። አገልጋይም ንጉስም የሆኑ ክህነትም ያላቸው የከበሩ ሕዝብንም እየመሩ በስልጣናቸው ሕዝብን እየመሩ በክህነታቸው ደግሞ ቤተ ክህነትን እየመሩ የነበሩ አሉ። እንደነ ቅዱስ ዳዊት ልጁ እንደነ ቅዱስ ሰለሞን። እነዚያን ማሰብ ለኛ ትልቅ ለሕይወታችን ትምህርት ነው ማለት ነው። ትልቅ ለሕይወታችን ትምህርት ነው። ዳዊት ንጉስ ነበር። በ24 ሰዓት ውስጥ እግዚአብሔርን 7 ጊዜ ያመሰግናል፣ ያመልከዋል፣ ያስታውሰዋል። አሰባችሁ? ጊዜ ከየት አመጣ? ህዝብን መምራት እንዴት ነው? የአሁኑ መሬት አስቡ እንግዲህ እዚህ ጋር የአሁኑ የህዝብ መሪዎቻችን እግዚአብሔርን ያውቀዋል እንደው? ይህንን ታሳቢ ማድረግ ያስፈልጋል። እነዚያ ግን ጊዜያቸውን ሰውቶ እግዚአብሔርን ያመልካሉ፣ ለእግዚአብሔር ይገዛሉ፣ ጸሎታቸውን በሰዓታቸው ያደርሳሉ፣ አምልኮት እግዚአብሔርን ይፈጽማሉ። ግን ህዝብን መምራትንም ይችሉበታል። እግዚአብሔር ከማን ጋር ስላለ? ከእሱ ጋር ስላለ ማለት ነው። የሚያገለግል ህብረቱ ከማን ጋር ነው? ከእግዚአብሔር ጋር ስለሆነ ማለት ነው። ያንን ይችላል፣ አደረገ። ትርፋማም ነው። በብዙ ነገር ብዙ ሀብት ተሰጥቶታል፣ ብዙ ጸጋ ተሰጥቶታል። ሀብተ ፈውስ፣ ሀብተ በገና። ዳዊት ብዙ ጸጋን፣ ሀብተ ንግስና፣ ሀብተ ክህነት በእጁ ይዞ እግዚአብሔር ሲያገለግል ነበር አባት ነው ማለት ነው። እና አንደኛ ጢሞቴዎስ 6:6 ላይም እግዚአብሔርን ማገልገል ማትረፍ ነው ይላል። እግዚአብሔርን ማገልገል ምንድነው? ማትረፍ ነው። አንደኛ ጢሞቴዎስ እንዳልኳችሁ 6:6 ላይ እግዚአብሔርን ማገልገል ማትረፍ ነው። እነዚህ የእግዚአብሔር አገልጋዮች አተረፉ እንጂ አልከሰሩ። እግዚአብሔርን ለምኖ የከሰረ እግዚአብሔርን አምልኮ ያጣ የለም። ስለዚህ ሁል ጊዜ ትርፋማ ነው መሆኑ። በስጋም በነፍስም ትርፋማ ይሆናል። አብርሃምን እዩት። አብርሃም አመነ ይላል። እምነትም ጽድቅ ሆኖ ተቆጠረለት። ስለዚህ አብርሃም ጸጋ አለው፣ ሀብት አለው። ከማን ነው የተሰጠው? ከእግዚአብሔር የተሰጠው ማለት ነው። የእግዚአብሔር አገልጋይ በንጹህ ልቦና አምላኩን የሚያመልክ የሚያምን። እዚህ ያንን ማሰብ ያስፈልጋል ማለት ነው። በስጋ ያገኙአሉ፣ በሰማይ ደግሞ በረከትን ያገኙአሉ። ነፃ እያገለገለን ብለን የሚያስቡ ብዙ ሰዎች አሉ። ነፃ ነው የምናገለግለው። ይሄ ትልቅ ስህተት ነው። ቆላስይስ 3:23 ላይ ምን ይላል መሰላችሁ? ቆላስይስ ሐዋርያ ቅዱስ ጳውሎስ ወደ ቆላስይስ ሰዎች ምዕራፍ 3:23 ላይ ከጌታ የርስት ብድራት እንደምትቀበሉ ታውቃላችሁ ይላል። የርስት ብድራት ከእግዚአብሔር ይሰጣል። ቅድምም የሚያገለግለኝንም ማን ያከብራል ብሏል? አብ ያከብረዋል ብለዋል። ስለዚህ ከእግዚአብሔር ይገኛል። ርስተ መንግሥተ ሰማያት እናገኛለን። ከሰማይ የተዘጋጀልን አለ። ለነፍሳችን ትሩፋት ያቺ የተዘጋጀ ተስፋ የምናደርጋት አለች፣ በአገልግሎት የምናገኘው ማለት ነው። ስለዚህ በዋናነት ማሰብ ያለብን ስለ አገልግሎት ሲባል አገልግሎት ማለት ምንድን ነው? ማንን ነው የምናገለግለው? እንዴት ነው የምናገለግለው? ምን አይነት አገልግሎት ነው እግዚአብሔር የሚቀበለው የሚለውን ጥያቄ ከመለስን፣ ይህንን ከተረዳን
ለአገልግሎት የቀና አመለካከት ይኖርናል ማለት ነው። ለአገልግሎት ጊዜ አናጣም፣ ለአገልግሎት ሰዓት አናጣም። የተኛው ፈተና በመጣ በአገልግሎት ዙሪያ እንደምንም በትዕግስት እናልፈዋለን ማለት ነው። ይህንን ከመለስን ስለዚህ አገልግሎት ምን ማለት ነው የሚለውን እየተረዳን መተናል። ማን ማገልገል አለብን? እግዚአብሔርን ማገልገል አለብን እያየን መተናል። የአገልግሎት ጥቅምም ትሩፋት እንደምናገኝ ከእግዚአብሔር ብድራታችን እንደሚሰጠን አይተናልና፣ ግን አሁን ማየት ያለብን ምንድነው? እንዴት እናገልግል? በምን መልኩ እናገልግል? እግዚአብሔር የሚቀበለው አገልግሎት ምን አይነት አገልግሎት ነው? ይህንን በደንብ መመለስ ያስፈልጋል ማለት ነው። እና እንዴት እናገልግል? እግዚአብሔርን በማወቅ እናገልግል። አንደኛ እግዚአብሔርን በማወቅ ማቴዎስ ቀራጩም ተከተለው ሁሉንም ነገር ትተው፣ እሱም ያለው ምንድነው? የሚያገለግለኝ ካለ ይከተለኝ። ከሰማይ የሚያከብረው አለ፣ አንድ አብ አለ ያከብረዋል። ብድራትን ከጌታ ይሰጠዋል ተብሏል። ለማህበረ ቅዱስ ጳውሎስ ተናግረዋል። ስለዚህ እግዚአብሔርን አውቀን ነው ማገልገል ያለብን። እግዚአብሔርን ተከትለን ነው ከሱ ጋር ህብረት ፈጥረን ነው ማገልገል ያለብን ማለት ነው። እግዚአብሔርን ካላወቅን ማገልገል አንችልም። አገልጋዮች ናቸው፣ ነገር ግን እግዚአብሔርን ያላወቁ ብዙዎች አሉ። እና አንደኛ ሳሙኤል ምዕራፍ 2 ከቁጥር 12 ላይ እግዚአብሔርን ያላወቁ የኤሊ ልጆች ሊቀ ካህኑ የኤሊ ልጆች ታውቁታላችሁ ታሪኩ። አንደኛ ሳሙኤል 2:12 ላይ አነቡት። እግዚአብሔርን ያላወቁ አሉ። እነኚህ የኤሊ ልጆች አፍኒና ፊንያስ የሚባሉ 3 ስህተት ሰሩ። 3 አጸያፊ ኃጢአት ሰሩ በእግዚአብሔር ፊት። አንደኛ ለእግዚአብሔር የሚቀርበውን እግዚአብሔርን መስዋዕት ለራሳቸው አደረጉ። ተቃጥሎ የሚቀርበውን መስዋዕት ጥሬ ሥጋ እንበላለን አሉ። ለጊዜው ከኃጢአታቸው ለመንጻት እግዚአብሔር የሚሰውት መስዋዕት ህዝቡ አምጥተው የሚያቀርበው፣ እነሱ ካህን ነበሩ፣ ለእግዚአብሔር መስዋዕት የሚያቀርቡ ነበሩ። ስለዚህ ለመጀመሪያ ለእግዚአብሔር መቅደም የነበረበትን እነሱ ራሳቸውን አስቀድመው ራሳቸው አደረጉ። እንደዚህ የሚያደርጉ ብዙ አገልጋይ አለ። የራስን ጥቅም የሚያስቀድም ብዙ አገልጋይ አለ። ሌላኛው ደግሞ ምን አደረጉ? ለእግዚአብሔር 24 ሰዓት የሚበራ መብራትን አጠፉ ማለት ነው። ሶስተኛው ጥፋት ለአምልኮተ እግዚአብሔር የሚመጡትን ሴቶች ለዝሙት፣ እነሱም ተሳሳቱ፣ ሰዎችንም ማሳሳት። ስለዚህ እነኚህን አጸያፊ በእግዚአብሔር ፊት ክፉ የተባሉ ኃጢአትን አደረጉ ማለት ነው። እግዚአብሔር አምላክ ከዚህ ይሰውረን። ስለዚህ እግዚአብሔር አምላክ ተቆጣ። ኤሊም አልተቆጣቸውም ነበር። ብዙ ጊዜ አሁን ኢትዮጵያ ውስጥ የሚነሳው ጦርነት፣ ረሃብ፣ ፍቅር ማጣት በፖለቲከኞች ብቻ ነው ብላችሁ ታስባላችሁ? በአገልጋይ ነው አብዛኛው። እነዚያ ባደረጉት ጥፋታቸው እስራኤላውያን ብዙ ሰው ነው የሞተው። ከ4,000 በላይ ህዝብ በጦርነት ሞተዋል። የእግዚአብሔርን ታቦተ ጽዮን ስላልወሰድ ነው እነኚህ ሰራዊቶቻችን ህዝቦቻችን የሞቱት ብለው ታቦተ ጽዮንን ይዘው ዘመቱ። ከዛ ወደ 30,000 የሚሆኑ ሰዎች አሁንም ሞቱ። አያችሁ፣ እግዚአብሔርን ስንይዝ በቅንነት በንጽህና እግዚአብሔርን ስናገለግል ነው ማሸነፍ የምንችለው። ዳዊት ጎልያድን ያሸነፈው ያ ብዙ ወታደርን ሰብስቦ የመጣውን ጎልያድን ያሸነፈው ያም እኮ መሳሪያ ይዞ አይደለም እኮ በወንጭፍ እኮ። ማን ከሱ ጋር ስላለ ነው? እግዚአብሔር ከሱ ጋር ስላለ ነው። እግዚአብሔር ፈራ እግዚአብሔር ስላለበት እግዚአብሔር ስለሚፈራ እግዚአብሔር ከሱ ጋርም ስላለ ዳዊት ያን አደረገ፣ ድል ነሳ። እዚህ እስራኤላውያን ተሸነፉ፣ ፍልስጤማውያን አሸንፈው ታቦተ ጽዮንን ማረኳት ማለት ነው። እና
ዕድሜንም ያሳጥራል። እግዚአብሔር አምላክ ከዚህ ይሰውረን። በፈሪሃ እግዚአብሔር የተሞላ መሆን አለበት አገልግሎት። ይህ ደግሞ ለካህናት ለአገልጋዮች ስላለው አይደለም፣ ለሁሉም ምዕመናን የሚሰበክ ስብከት ነው። ሁሉንም የሚመለከት ይህ ኃይለ ቃል ማለት ነው እና እግዚአብሔርን ማወቅ ያስፈልጋል። ስናገለግል እግዚአብሔርን ማወቅ ያስፈልጋል። እግዚአብሔር ደግሞ አላውቃቸውም ይላል። አላውቃቸውም ያላቸውን ከመጽሐፍ ቅዱስ እየጠቀስን እንይ። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባትን ፍቃድ የሚፈጽም እንጂ ጌታ ሆይ የሚል ሁሉ እግዚአብሔር መንግሥት አይወርስም ብሎ ተናግሯል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄ አስቡት፣ እነሱ በስም ትንቢት ተናግረዋል፣ ታምር ሰርተነዋል፣ ድውይ ፈውሰነዋል፣ ታላላቅ ታምራት አድርገነዋል፣ አጋንንትንም አውጥተነዋል ይላሉ። እኔ አላውቃቸውም ይላቸዋል ይላል። ከዚህ እግዚአብሔር አምላክ ይሰውራል። አያችሁ፣ ሀብተ ትንቢት ተሰጥቷቸው ሀብተ ፈውስም ተሰጥቷቸው መንግሥተ ሰማያት ያልወረሱ አሉ። ስለዚህ ስላገለገለ መንግሥተ ሰማያት መውረስ ሳይሆን ሥጋ ወደሙን መቀበል፣ በፍቅር መኖር፣ ሕግጋት እግዚአብሔር መፈጸምም ግድ ይለናል ማለት ነው እና ቆላስይስ ምዕራፍ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን በትጋት አድርጉ ይላል። ለሰው ሳይሆን ለማን? ለጌታ ብላችሁ የምታደርጉትን በምን አድርጉት? በትጋት አድርጉት። በሰለቸኝነት ሳይሆን በትጋት፣ በመድከም ሳይሆን በትጋት በብርታት አድርጉት ይላል። ስለዚህ ምን ስለምናገኝ? ከጌታ የርስት ብድራት ስለምናገኝ፣ ትርፍ ስለምናገኝ፣ እግዚአብሔር ስለሚሰጠን፣ ውለታ ስለምመልስልን ለሰው ታይታ አይደለም። አብዛኛው ጊዜ አገልግሎት ወይ የገለ እንዲልና ለምናምን እያልን የምናደርግ ከሆነ ወይም ይሄን ሰርቻለሁ ብለን ራሳችን ለማሞገስ ለመታየት የምናገለግል ከሆነ ከንቱ ነው ማለት ነው። ከንቱ ነው። ስለዚህ ለሰው ታይታ አይደለም ማገልገል ያለው። ብዙ ሰው የቤተክርስቲያን አገልግሎት ካገለገለ በኋላ እንዲቀድቼ እንደዚህ ዘምሬ ወይ ይሄን ስራ ሰርቼ እንደዚህ ሳረግ ነበር ምናምን አይደረግም። ከንቱ ውዳሴ ነው መሆን። ሌላኛው ደግሞ እግዚአብሔርን በመፍራት እናገልግል። እግዚአብሔርን በመፍራት እናገለግል። ፈሪሃ እግዚአብሔር የተሞላበት ምሳሌ 1:3 ላይ የጥበብ መጀመሪያ ምን ማለት ነው ይላል? እግዚአብሔርን መፍራት ነው። እቺን ጥቅስ ማንም ሰው ያውቃል፣ ግን አያከብራትም። እግዚአብሔርን መፍራት ምን እንደሆነ አያውቅም። እግዚአብሔርን መፍራት ቢያውቅ በቤተ ክህነት ኖሮ የክህነት አገልግሎት እያገለገለ ሙስና ይበላ ነበር። ስለ ቤተ ክርስቲያን ላይ ሰው ሲነሳ እያየ ዝም ይል ነበር። ለቤተ ክርስቲያን የማይቆረቆር ምን ሆኖ ፈሪሃ እግዚአብሔር በኖረው ነው። ከዚህ እግዚአብሔር አምላክ ይሰውረን። መዝሙር 2:11 ላይም ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። በፍርሃት እንገዛ። መጀመሪያ በረዓድም ደስ ይበላችሁ ስል በመገዛታችሁ ይቀጣኛል፣ ፈራጅ ነው ይቀጣኛል ብላችሁ ሳይሆን ምሕረቱን አስባችሁ፣ በምሕረቱ የሚምረኝ አምላክ ነው ብላችሁ ነው መገዛት ያለባችሁ። በመገዛታችሁ ደስ ይበላችሁ፣ በረዓድም ደስ ይበላችሁ ስል ስለዚህ የእግዚአብሔር ምሕረትም የሚገኘው ለሚፈሩት ነው። ሉቃስ 2:51 ላይ እመቤታችንን ብላለች፣ ምሕረቱ ለሚፈሩት እንደሆነ ማለት ነው። ምሕረቱ ለሚፈሩት እስከ ልጅ ነው። ምሕረቱ ለሚፈሩት እስከ ልጅ ነው። ስለዚህ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናችሁማል አለው አባታችን ቅዱስ ዳዊት በመዝሙሩ። መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ከመከራ ሥጋም ከመከራ ነፍስም ያድናቸዋል የተባለው እግዚአብሔር መፍራት ያስፈልጋል ማለት ነው እና እግዚአብሔርን በመፍራት ነው መገዛት ያለብን፣ ማገልገል ያለብን። በድፍረት አይደለም ምን አለብኝ ብለን ሳይሆን እግዚአብሔርን ፈርተን ነው መገዛት ያለብን ወይም ማገልገል ያለብን ማለት ነውና የተሰጠንን ኃላፊነት በትህትናና በመፍራት መወጣት ያስፈልጋል ማለት ነው። መወጣት ያስፈልጋል። የዓለማዊም ስልጣን ቢሆን የዓለማዊ አሁን ከዚህ በኋላ ማንም ተማሪ ሆኖ አይቀጥልም አይደለ? እያንዳንዳችን ስንወጣ በየቦታ ስልጣን ይኖረናል፣ ስራ ይኖረናል። በሚሰጠን በአግባቡ መወጣት ያስፈልጋል። በተንኮል በትዕቢት አይደለም። ሌላ ነገር ነው የሚያመጣብን፣ ሌላ ዕዳ ነው የሚያመጣው ማለት ነው። በተንኮልና በክፋት ከሆነ በትዕቢት ከሆነ አንድ የበረ ታሪክ አለ። 2 በሬዎች ነበሩና
ጓደኛው ምን ይለዋል? እኔ ዛሬ አላርስም አለው። ለምን? በጣም እየደከመኝ ነውና አልፈልግም ማለት። እና ምን ልታረገው ነው ስለው አይ እኔ አራሹ መጥቶ ሲጠምደኝ ይተኛለሁ አለው። አለድን ብዬ ይተኛለሁ አለው። ኧረ ተው ብታርስ ነው ዛሬ የሚሻል ተው አለው። ጓደኛው ይመክረዋል እና አይቅርብኝ አለውና እሺ እንደፈለክ ካለው መጣና ባለቤቱ ሁለቶቹን ሲጠምዱ በተመደ ጊዜ አንደኛው ልክ እንዳሰበው ተኛ ማለት ነው። በሬ ሞተ ምናምን ጮኸና ሰዎቹን ጠራ ምናምን ወዲያው አረደው ማለት ነው። እና ምንም ሳይሆን ነው በተንኮሉ እንደዛ አደረገውና የተሰጠውን ኃላፊነት መወጣት ሲገባው ሞት ያመጣብናል። የተሰጠን ኃላፊነት በአግባቡ አለመወጣት ወደ ሞት ነው የሚያዳርገን። ከዚህ እግዚአብሔር አምላክ ይሰውረን። ሶስተኛና የመጨረሻው ምንድነው? በፍቅር ማገልገል። በፍቅር ማገልገል። የተሰጠኝ ሰዓትም ትንሽ ስለሆነች የመጨረሻ ነች እቺ በፍቅር ማገልገል። አንደኛ ቆሮንቶስ ምዕራፍ 4 አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ጀምራችሁ ታነቦ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ምን ስለሆነ? ፍቅር ስለሆነ ስለዚህ እግዚአብሔርን ማወቅ ብለናል ቅድም። ስለዚህ ሰዎች ፍቅር ከሌላቸው እግዚአብሔርን አያውቁም። ምክንያቱም ከጎኑ ያለውን የማይወድ ከሆነ እርስ በርሳቸው ተዋደዱ ያለውን የእግዚአብሔርን ቃል አክብሮ እርስ በርስ ማይዋደድ ከሆነ እግዚአብሔርን ከየት አገኝቶ ይወደዋል? እወደዋለሁ ብለም አይችልም ማለት ነው። አይችልም። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስን በፍቅር እንድንሆን ነግሮናል፣ አስተምሮናል ማለት ነው። እሱን ከሰማይ ያመጣው ፍቅር ነው። በሰማይ ሆኖ ማዳን ሲችል ለሰው ልጅ ፍቅር ብሎ ነው እሱ ከሰማይ መጣው። እኔ ጠራኋችሁ መረጥኳችሁ እንጂ አልመረጣችሁም እኮ ነው አለው ጌታችን። ስለዚህ እሱ ነው የመረጠን መድኃኒዓለም ኢየሱስ ክርስቶስ ስሙ የተባረከ ይሁን። እና ገላትያ ምዕራፍ 5 ቁጥር 13 ላይ በፍቅር እርስ በርሳችሁ ባሪያዎች ሁኑ ይላል። በፍቅር አብዛኛው ጊዜ እንደውም ስለ ፍቅር ብሎ እንደውም የሚከፍሉትን መስዋዕትነት እንደ መሸነፍ አድርገው የሚያስቡ አለው አይደል? እንደ መሸነፍ። ስለዚህ ከኛ እንደዚህ አይጠበቅም። ለፍቅር የሚከፈለውን መስዋዕት እንደ ክብር ነው፣ ስለምወደኝ ነው እያደረገልኝ ያለው ብሎ ማሰብ ያስፈልጋል። ለምወደን ሰዎች ደግሞ መውደድ ነው መክፈል የምንችለው ማለት ነው። መውደድን መልሶ መስጠት ነው። ያለ ምንም ክፍያ መክፈል የምንችለው ውለታ ምንድነው? ፍቅር ወይም መውደድ። ስለዚህ ፍቅር ሲባል አሁን በአንድ ቃል ወይም በሶስት ፊደል ይገለጽ እንጂ ብዙ ነገርን በውስጡ ስለያዘ ነው። በቃ እግዚአብሔር ፍቅር ነው ብሎ በቃ ደመደሙ። ምክንያቱም እንዴት ተደርጎ ይገለጻል? በብዙ ነገር የሚገለጽ ነገር ነው። በብዙ ነገር የሚተነተን ነገር ስለሆነ ማለት ነው። በፍቅር ስናገለግል ነው አገልግሎታችን ስሙር መሆኑ ማለት ነው። እና እስቲ አስቡት፣ ያዕቆብ ራሔልን አፈቀራት፣ ወደዳት። እሷን ለማግኘት ግን ቤተሰቦቿን ስንት ዓመት አገለገለ ይላል? 7 ዓመት ባሪያ ሆኖ አገለገለ። ያሁኑ እንደው 7 ዓመት ይቅርና እንደው 7 ቀን ባሪያ ሆኖ የሚያገለግላል? እንደው ቤተሰቦቼ እንደሆነዋል ብትለው እንደው መስማቱን እግዚአብሔር ይወቅ እንጃ። ብቻ ወዴት እየሄድን እንደሆነ ማለት ነው። እና በመጽሐፍ ቅዱስ የተቀመጠ ኃይለ ቃል ነው። እና ለፍቅር መስዋዕት ይከፈልለታል። ለፍቅር ብዙ ነገር ይደረግለታል። ምንም ቢሆን ይደረግለታል። ግን እንደዛ ብታረግም ያሁኑ የሚያስበው ሌላ ነው ማለት ነው። ግን እኛ ማድረግ ያለብን ከራሳችን እናድርገው ማለት ነው። እና በሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ እግዚአብሔርን በፍቅር ያገለገለች አንድ ሴት አለች፣ ኃጢአተኛ የተባለች። ትናንትና በኃጢአት ውስጥ ልንኖር እንችላለን። ዛሬ ግን ትናንት የነበርንበትን ህይወት አርፈን ንስሐ ገብተን ወደሱ ከተመለሰን በኋላ ግን ወደ ኋላ መመለስ የለብንም። እቺ ሴት ዘማዊ ነበረች። እንደምታውቁት ስምዖን ጌታን ጠርቶ ሐዋርያትን ጠርቶ በቤቱ ምሳ ጋብዟቸው እየበሉ ሳለ የክርስቶስን መኖር ሰምታ ገስግሳ ወደ እሱ ያን ውድ ሽቶ ይዛ ሄደች ማለት ነው። እና በእንባ እግሩን አጥባ እንደ ስትራቾ ወይም እንደ ፎጣ አድርጋ ጸጉሯን፣ ሴት ክብሯ ጸጉሯ ነው፣ በዛ በክብሯ የሱን እግር አጠበችው። ስምዖን አገላምጧት ነበር፣
ኃጢአተኛ እንደሆነች እኛ ኃጢአተኛ ሆነን ቤተ መቅደስ ስንገባ የሚያገላምጡን ብዙዎች አሉ። ኃጢአታችንን የሚያውቁ ብዙዎች አሉ። በኃጢአታችን የሚነቁ ብዙዎች አሉ። እግዚአብሔር አምላክ ሲቀበለ ግን እስከነ ኃጢአታችን ነው እቅፍ ድግፍ አድርገው መወስድን። ክብር ምስጋና ለስሙ አጠራሩ ይሁን። እስከነ ኃጢአታችን ይወደናል፣ ያፈቅረናል። እና እቺን ሴት ግን ክርስቶስ አልተጸየፋትም። እንዴት ይዳስሳታል፣ እንዴት ይይዛታል፣ እግሮቹን ስትዳብሰው ስትይዘው እንዴት ዝም ይላታል ብሎ አጉረመረሙ። ያ አሳልፎ የሸጠውም አስቆሮጡ ይሁዳ የሄደ ድሆች የሚሆን ሽቶ አይደለም ቢሸጥ ብዙ ውድ የሚያወጣ አይደለም እንዴ? ለምን እንደዚህ ይሆናል? ለምን ይባክናል ይላል። እሱ ግን ለድሆች አስበው አይደለም። ነገር ግን ገንዘብ ያዝ ስለነበረ ያንን ወደ ሙዳይ መጻቱ ሲገባ ለራሱ ስለሚያደርግ ነውና ሲያጉረመረሙ ነበር። የትናንትና ማንነቱን የሚያውቁ ሁሉ ይጮህባት ነበር። ዛሬ ስንና እናንተ ለአገልግሎት ስንሯሯጥ ወደ ቤተክርስቲያን ስንመጣ ማንነታችን የሚያውቁ ሁሉ የሚጸየፉን አሉ። የማይጸየፈን ማን ነው? መድኃኒዓለም ኢየሱስ ክርስቶስ ብቻ ነው። በስም አጠራሩ ክብር ምስጋና ይሁን። በንስሐ ሕይወት ታጥበን ወደ እሱ ከተመለስን እሱ ይቀበለናል። ያን መንግስት ሰማያትን ለማውረስ ቀድሞ ያዘጋጀው ያችን መንግስት ሰማያትን አዘጋጅቶ ይጠብቀናል። ከዚያች ያሳጣን እግዚአብሔር አምላክ እና እቺ ሴት ብዙ ኃጢአት ነበረባት። እሱ ግን ምሳሌ ሰጣቸው። ባለ 50 ብር ያበደረውና 100 ብር ያበደረው ሁለት ሰዎች ነበሩና አንድ ግለሰብ ለሁለቶቹ 50 ብርና 100 ብር አበደራቸው ይላል። ለሁለቶቹም ግን ኃጢአታቸውን ይቅር ብድራቸውን ተወላቸው፣ ሰረዘላቸው፣ አልፈልግም አላቸው። እና የትኛውን አብልጦ ወደዋል? ባለ 500 ብሩ ነው አለ። ስለዚህ እናንተ ራሳችሁ መለሳችሁ መልሱ። ስለዚህ እቺን ሴት እኔ ይቅር ብያታለሁ። ስምዖንም በኃጢአቱ የነበረ ሰው፣ ሌሎችም በኃጢአቱ የነበሩ ሰዎች ናቸው። ኃጢአታቸውን ደብቆ ግን የእሷን ለማጋለጥ ይፈልጋሉ። ክርስቶስ ግን የዚህችን ሴት ኃጢአት ይቅር ብያለሁ፣ ድሆችም ሆኑ ከእናንተ ጋር የሚኖሩ ናቸው፣ እኔ ግን ከእናንተ ጋር አልኖርም ብሎ ነገራቸው። እና ያቺን ሴት ኃጢአት ይቅር አላት። ያቺ ሴት ግን በስተመጨረሻ ምን አደረገች? ከመቃብር ስነሳ ጊዜ ወደ መቃብር በወረደ ጊዜ ሽቶ የረጨች የተባረከች ሴት ሆናለች ማለት ነው። እንደዚህ ነው አገልግሎት። የትናንትና ማንነታችን አልፈን ከተመለሰን ወደ ኋላ ላለመመለስ፣ እንደ ሎጥ ሚስት ወደ ኋላ ዞሮ ላለማየት፣ ዓለምን ወደ ኋላ ላለመመለስና ወደ ኋላ ዞሮ ላለማየት ጨክረን ከክርስቶስ ጋር ህብረት ፈጥረን ወደፊት መሄድ ነው ያለብን ማለት ነው። ክብር ምስጋና ለስሙ አጠራሩ ይሁን። እና አንድ ጥቅስ ልንገራቸው። አንደኛ ቆሮንቶስ ምዕራፍ 13 ጀምራችሁ ስታነቡ ያለ ፍቅር አምልኮ ብናደርገው አገልግሎት ብናደርገው ከንቱ እንደሆነ ይናገራል ሐዋርያ ቅዱስ ጳውሎስ። በሰዎች በመላእክት ልሳን ብናገር ፍቅር ከሌለኝ ግን ከንቱ ነኝ ብሎ ተናግሯል ማለት ነው። ተራራን የሚያህል ተራራን ማፋለስ የሚችል ሃይማኖት ቢኖረን፣ እምነት ቢኖረን ፍቅር ግን ከንቱ ነው። ያ ለድሆች ስጡ ብሎ ጌታችን የተናገረውን ኃይለ ቃል ብንፈጽም፣ ለድሆች ብንሰጥ፣ ብንመጸውት በፍቅር ካልሆነ ግን ከንቱ ነው። የእናንተ አገልግሎት ፍቅር ከሌለ ግን ከንቱ ነው። እግዚአብሔር አምላክ በፍቅር የተሞላ አገልግሎት እንድናገለግል ይርዳል። እግዚአብሔር አምላክ አገልግሎታችን ስሙር ያደርግልን። እንደ ማጠቃለያ እንግዲህ መንፈሳዊ አገልግሎት ማለት ከእግዚአብሔር ጋር ያለው ህብረት፣ ምዕመናንን፣ ህዝብን፣ ሰውና እግዚአብሔርን ማገልገል፣ እግዚአብሔርን ማምለክ፣ ለህይወታችን ለወደፊት መንግስተ ሰማያት እናገኛለን። በምድር በህይወት ባለን ጊዜ ደግሞ በስጋ ትሩፋት እናገኛለን ብለን አስበን የምናገለግለው አገልግሎት ነው። ስለዚህ ማንን እናገልግል? እግዚአብሔርን እናገልግል፣ ህዝብን እናገልግል። በቅንነት የተሰጠን ኃላፊነት በአግባቡ እንወጣ። እንዴት ስናገልግል? በፍቅር በአንድነት እግዚአብሔርን በማወቅና እግዚአብሔርን በመፍራት እናገልግል። ስለዚህ በዚህ መልክ ስናገለግል አገልግሎታችን ይቀበለናል። ያስተማረን የመከረን የገሰጸን የልዑል እግዚአብሔር ስሙ የተባረከና ከፍ ያለ ይሁን። ያው የተሰጠችኝ ደቂቃ ትንሽ ስለሆነች በዚች ለማጠቃለል ሞክሬያለሁ። ያው
በብዙ የሚነገር ነውና እግዚአብሔር አምላክ በፈቀደልን ልክ ያው ለሚያስተውል ለጠቢብ አንዲት ቃል በቂ ነችና የሰማነውን በዝነ ልቦናችን ያሳድርብን ያስተማረን በድጋሚ ስሙ የተባረከ ይሁን። ስለ አንዱ ፈንታ 30 እና 60 100 ያማረ ፍሬን እንድናፈራ የሱ መልካም ፍቃድ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሚያገለግለኝ ቢኖር ይከተላል።